maaltu si yaaddessaa? Yaa qabdataanaan maaltu si yaaddessaa? Bakka feetee deemtee hojjechuu dandeessaa. Isaan Ashama harka fuunee kabajamtoota jaalatamtoota hordoftoota YouTube channel koo jalatti argamtan hundumti keessan iddoo lafa jirtan itti nageenyiif jaalalli waaqayyo isiniif haa baay'atu. Jecha hordoftoota amantaa birootiin ashama harka fuunee jennee jirra. Warroon YouTube channel keenyaaf haaraa taatan YouTube channel keenya subscribe, like, share gochuun yaadaaf kee qabdan comment jalatti nuuf barreessu. Hin dagatinaa har'a viidiyoo react tokko isiniif qabadhee dhufeera. Amma viidiyootti yoo afaan turtan kan وجين إلى لتا ترتي غاري. بينوني. مالت. من مالت نو. قد بتتقوقم. من أنا من مالت شو. أبتني أنا. لا تلاقوم. دراما يسرش بينوني. مالت. نيم لي دراما يسرش. سولين دم السريو نيم لي دراما يسرش. سوستامت اندقلت. أنا توقم أكون دبلي. من مالت نو. سوستامت. أنا كوينو كني. هني عندهم ترى شلاكهم كلهم درون لازم تقطع. እንደውም ባይገርምሽ አቅፍ ይናፍቅሽኛል በጣም እግዚአብሔር ይመስገን ነው ታሳዝናለች ምን ይሆንሽ ነው በጣም ያስደነገጥከኝ ነው ያ እንደዚህ ምን ይሆንሽ ነው ታውቂዋለሽ አታውቂውም እኔ ስራ አስበለጥሽ ነው እያለ ያለው ማለት ነው ከአዲስ አበባ ነው የመጣሁት የሶስት ዓመት ፍቅረኛ ነች ምናምን እያለ ነው ትራሽ እየቀለድሽ ነው አይደል? አረ በእግዚአብሔር እንዳታምነው እየቀለደ ነው አልናፈኩሽም ማለት ነው አላውቅም እኮ እኔ ወንድም ሆነ ነው ከዛሬው ጭራሽ አይቻል አቅምን ማለት ነው እያለ ያለው ሰምተሽዋል ከአዲስ አበባ ነው የመጣሁት እያለ ነው አረ የተፈራችሁን ስም ነው የጠራልኝ ከየትም ይምጣ እንዴ ሌላ ነገር አስበው ቢሆንስ እኔ ታውቀዋለሁ የታውቃለሁ ምን ማለት ነው እሱ ቀየርሽ ማለት ነው በአንድ ቪዲዮ ቀየርሽ ነው እንዳታምነኝ ፍቅር እባክህን እሺ እንደውም ማነው እኔና እሱ እንደዚህ ሊበጠብጡን እኮ እንድንሄድ እፈልጋለሁ ሰማኝ እንዳትጠጋት ቆይ በስነ ስርዓት የምታወራ ከሆነ እና ቆማ አውራ ሙጫን ገሩም ጃንፋን ጃለን እሺ ዱጋት ፈካቲ ባይፈቲ ዝራ አማኑ ዳፈስ ረከቲ ቀቲንሞ ዱጋ ዳጀቴ ኢትፈካተ ጀቴ ባይ ዲበቴ ጅርቲ ዱጋ ዱጋቹ ጀቹ ታሳዝናለች እና አማኑ ማትላላ እኮ ምን ልታወራት ከፈለክ በስነ ስርዓት አውራት እንጂ እንዳትጠጋት ምን ማለት አንቺ ቀየርሽኝ ነው እኔን የኔ ወንድም ጭራሽ አላቀህም እኮ ነው እያልኩ ያለሁት ደግሞ የት ነው የምንሄደው እኔ ቃነኝ እንዴ ዝም ብላ አንስተ ይዘህ የምትሄደው አሁን ቀልዱታይና ቦርሳሽን ይዘሽ ወደ አዲስ አበባ እንሄዳለን የኔ ወንድም አላቀህም ነግራታለሁ አብረን እንሄዳለን ምን ማለት ነው አላቀህም ማለት የኔ ፍቅር በእናትህ እንዳት ምን ማለት ነው እናንተ ለመለያየት ያደረጉት ነገር ይሆናል እያልኩሽ ያለሁት ነገር ሻት እንትን አትበላት አትንካት እኔ ምን አውቃለሁ ምን ማለት ነው አትንካት እኮ አንተ ራስህ ልታወራ አሁን ቦርሳሽን ይዘሽ ነይና እንሄዳለን ኪስሚኝ አክስትሽን ሲል ነው የሚያውቃት ሰፈርሽን ሲል ነው የሚያውቃት አባቴ እኔ እኮ አላውቀውም በእግዚአብሔር ምን ማለት ነው አላውቀውም ማለት እኔ ታውቃለሁ ቆይ ቢረሳ ጎጆ ቤት ይረሳል ያው ሁሉ 3 ዓመት እንደቀልድ ባንዴ እንትን ስለምን ጎጆ ቤት ነው የምታወራው አንተ ጤነኛ አይደለም እንዴ ምን ማለትሽ ነው እንዴ መዳን ያለ ምን ማለትሽ ነው ጭራሽ አሁን እንሂድ በቃ